እሺ እኔ ዑመር መሐመድ እባላለሁ። የመጣሁት ከልደታ ክፍለ ከተማ ወረዳ 5 ነው። ወረዳ 5 ነው። ያው የምታከመው የካቲት 12 ነው። የሶስት ወር ታካሚ ነኝ። የሶስት ወር መድኃኒት ነው የምጠቀመው ማለት ነው። ያው እኔ 1500 ብር ተከፍዬ የምጠቀመው በሶስት ወር ማለት ነው። ይሄ እንኳን 21000 ብር ነው። ይወለ ትመታለኛለች በየጊዜው ስመጣ ማለት ነው። ይሄ ከእንትን ነው የምወስደው ሆስፒታል ማለት ነው። እና እኔ በጣም ተጠቃሚ ነኝ እያልኩት ገብቷል። አመሰግናለሁ። ያው እሷ ባለች በጣም አመሰግናታለሁ። በቃ ምንም አጭር ሲቲና መሐመድ ከወረዳ 8 ነው። ጃገማ ኪሎ ጤና ጣቢያ ነው ተጠርተን የመጣ ነው። ወንድሞችም እህቶችም ብዙ ተናግረዋል። ጤና መድን ሲጀመር ዛሬ በአሁን ሰዓት 1500 ብር ምንም ነገር ሕክምና ቀርቶ ምንም እየገዛንበት አይደለም። በአሁን ሰዓት አሞክሳሲሊን እንኳን ኪኒ ሽሮፓን ስንገዛ አንዷ ሽሮፕ ለህፃን ከ6 ወር እስከ 2 ዓመት ላሉት 400 ምናምን ብር እየተሸጠ ነው ያለው። በጤና መድን ግን ይዘን እየገባን ነው ወደ ቤታችንና እኔ ቋሚ መድኃኒት ተጠቃሚ ባልሆንም በምንም አይነት ሕክምና ሲሄድ እኔ ጤና ጣቢያ ላይ መድኃኒቱን ባላገኝም ወጥቼ እዚህ ልደታ ክፍለ ከተማ ስር ባለችው ከነማ ላይ እየተጠቀምኩ ነው ያለሁት እና እጠቀማለሁ። አንድ ነገር ግን ሳልናገር ማለፍ ማልፈልገው አንድ እህቴ ታማሚ ልጅ አለቻት። ስትወለድም ታማሚ ናት። እቺ ልጅ የጀርባ ችግር ነው፣ መነሳት መቀመጥ የማትችል ህፃን ልጅ ናት። በዚህ ጤና መድን ለፊት እማራይ ብቻ ነው የከፈለች ውጭ ላይ። ከዛ ውጭ ያለው ህክምና 9 ወር ተከታትላ ነው ኦፕራሲዮን የተደረገች። 9 ወር ስትመላለስ ለታክሲዋ ነው የከፈለችው። 5 ሳንቲም አልከፈለችም። በሪያ ከድር ትባላለች። የአንድ ዓመት እስከ 9 ወር ልጅ ናት ታማሚ ልጇ እና እጅግ በጣም ነው የምታመሰግነው። አሁንም ቁስል ስለሆነች ልጅቷ ህክምና ላይ ሆና ፎቶ አለኝ ማሳየት እችላለሁና ቁስል ላይ ስለሆነች እንጂ ይዣት ልመጣ ነበር። ልጅቷ ለመታዘል አትመችምና ነው እና ለማመስገን ትፈልጋለች። እጅግ በጣም ጤና መድንን ያመጣውን ይሄን ፕሮግራም እንዲመጣ ወደዚህ ወደ አዲስ አበባ እንዲመጣ ያደረገውን ሰው ሁላችንም እናመሰግናለን። አሁንም የምነግራችሁ መድኃኒት ከ1500 ብር በላይ ወይ ከ2000 ብር በላይ ከሆነ አይሰጡም። ከነማ ላይ ፍተሻ ቢደረግ ለግዢ ግን ሲኬድ ያ መድኃኒት አለ ተብሎ የውጭ የሀገር ውስጥ እየተባለ እየተሸጠ ነው ያለውና በተለይ እድሜያቸው ከ60 በላይ ያሉት እናቶች ባይንገላቱብን። እዛው ላይ ደግሞ ጤና ጣቢያ ላይ የሚጠቀሙ ደም ግፊት፣ ስኳር፣ ይሄ አስም መድኃኒት እንደው ጤና ጣቢያዎቻችን ላይ ባይጠፉ እጥረት እንኳን ሲኖር ቶሎ ክፍተቱን የመሙላት ነገር ቢሰራ እላለሁ። እንግዲህ እንደ ልደታ ክፍለ ከተማ ጤና መድን እኔም እንደ ዋና ስራዎች አስተባባሪ ዛሬ የፈጠርነው መድረክ የጤና መድን አባላት ምንድነው አገልግሎት የሚያገኙት፣ ጥሩ ነገር ያገኙት ምንድነው፣ እንደገና ደግሞ ሲሄዱ ያጡት የተንገላቱት ምንድነው፣ የት ቦታ ነው ችግር ያለው የሚለውን ነገር ለይቶ አገልግሎት አሰጣጡን እያሻሽሉ ለመሄድ ሲባል የዛሬ መድረክ በእርግጠኝነት ጥሩ ነገሮችን አግኝቻለሁ። ሁለት አይነት አስተያየት ነው ያለው። በየጤና ተቋም አገልግሎቱን በሚገባ ደረጃ ያገኙ በወራት 20 እና 30 ሺህ 40 ሺህ ብር አገልግሎት ያገኙ ሰዎች እንዳሉ ሰምተናል። ይሄ እጅግ በጣም ደስ የሚል ነገር ነው። ይሄ ብቻ አይደለም። እኛ እንደ ሰብሲቲ ያው እኔም ከሚፈርሙ ሰዎች አንዱ ነኝና በጣም በርካታ ሚሊዮን ብሮች ናቸው ለጤና ተቋማት የሚተላለፉት አያለው። ከ5000 ብር መድኃኒት እኛ አፕሩቭ አድርገን ነው እየተሰጠ ያለው። ለምን እዛ አካባቢ ያለ የተለያዩ ችግሮች እንዳይኖሩ ሪሊ ትክክለኛ ነው የሚገመተው የሚለውን ነገር እኛ በትክክል ክሮስ ቼክ አድርገን ነው የምንፈርመው ማለት ነው። ወይንሸት ትባላለሁ ከወረዳ 10 ከልደታ ክፍለ ከተማ ማለት ነው። እኔ በጣም ነው የማመሰግነው። የኔ ባለቤት አሁን እንደ ወንድሜ እንደያዘው ኦክሲጅን ተጠቃሚ ነው፣ ደም ተጠቃሚ ነው። በጣም እስካሁን ድረስ ወደ 40 ሺህ ብር ተጠቅሟል። ስለዚህ እግዚአብሔርን ማመስገን ነው። ይሄ በጤና መድን ባይሆን እንዴት ነው የሚኖረው? ሁሌ ድሮ ግን ግባ ተግባ ጭቅጭቅ ነበር። አሁን አይደለም 3000 4000 ብር ከፍላለሁ ብሎ እንትን እያለ ነው አይደለም። እሱን ሌሎችም አሁን ወይንሸት አስገቢ መዝግቢ ስንት ሰው ተመዝግቧል አሁን በዝሬ ለቀጣይ ለሚገባ ማለት ነው። ስለዚህ ጥሩ ነገሩንም ማውራት አለበት። ለምን ተጠቃሚ የሆነ ሰው አለ። አሁን ደም ይሄ ምንድነው ኦክሲጅን በጣም ውድ ነው። አንዷ 3500 ብር ነው የምትሸጠው። ይሄው እዚህ መጣው ይመቱልና እግዚአብሔር ይስጣቸው እነዚህ ክፍለ ከተማዎችም አንተም ትተባበራለህ። የልደታ ክፍለ ከተማም ደግሞ ደስ በሚል ነው እንትን የሚሉ። ስለዚህ ሞራንም ያስፈልጋቸዋል። ሁሌ አንዳንዴ ምን ማለት አለ ተጠቃሚ ከሆነ ተጠቃሚ ነን፣ ተጠቃሚ ካልሆነ አይደለንም። ስለዚህ ይሄኔ ባለቤት አሁን እየተጠቀመ ነው እስካሁን ድረስ ትናንትና ድረስ እየተጠቀመ ነው። ስለዚህ እናመሰግናለን ብያለሁ።
ስሜ ሻምበል ባሻ አበበ ንጋቱ እባላለሁ። የምኖረው ወረዳ 3 አብነት አካባቢ ነው። ጤና ጣቢያችንም አብነት ጤና ጣቢያ እውነቴን ነው የምልህ ሰለቸኝ ደከምኩ ሳይል እውቀቱም ምኑም ያላቸው ናቸው። በሚገባ ሁሉን ነገር የሚያስተናግዱ ናቸው። በይበልጥ አሁን ሌላውን ሲያክሙ ድንገተኛ ሲመጣ ወደዛ ገብተው ድንገተኛውን ተረባርበው የሚያድኑት ሁሉን ነገር ሲሆን እና አመስግኑልኝ፣ ላመሰግንም እችላለሁ። በተረፈ ግን ይሄ ጤና መድን እግዚአብሔር ነው ከታች ያወረደልን እላለሁ እንጂ እውነትም በሰው ብቻ አይደለም። ይሄ እውነቴን ነው። 2000 ብር 3000 ብር ዛሬ ምንድን ነው የሚሆነው? ምንም ነገር አይሆንም። እና ይሄንን ነው የምለው። አመሰግናለሁ። ባጭሩ ለታለመለት ዓላማ ገንዘቡ መዋል ስላለች፣ ስለዚህ ከዚህ አንጻር ብዙ አገልግሎት እየተሰጠን ያለው በየጤና ተቋማት የካንሰር ሕክምና አለ። የዲያሊሲስ እስከ 3 ወር እየተሰጠን ያለው የተለያዩ ክሮኒክ ኢልነስ የሆኑ ሰዎች አገልግሎቱን ያገኙ። ስለዚህ በርካታ ሰዎች 30-40 ሺህ በየ3 ወር እየመጡ አገልግሎቱን መድኃኒቱን እየወሰዱ ያሉበት ሁኔታ አለ። ለዚህ በእውነት ይሄንን ክሬት ያደረገ አዲስ አበባ ላይ ያደረገ ያመጣ መንግስት ይመሰገናል ብላ አንድ ይቴዛ ያነሳችው እውነት በጣም ትክክልና ትክክል። እኔም ማለት ስንት አእምሮ በሽተኞች፣ አእምሮ ታማሚዎች፣ አካል ጉዳተኞች በራሳቸው መወጣት የማይችሉ ሰዎች አገልግሎቱን ማግኘት ይችላል። ምክንያቱም ማን ነው አሁን 30 እና 40 ሺህ አውጥቶ በወራት የምታከም ይቻላል? ስለዚህ ይሄን በጣም ማመስገን ያስፈልጋል። አመስግናቸዋል። እሱን አጠናክረን ነው የምንቀጥለው አገልግሎት አሰጣጡን ሰዎች እንዲያገኙ። ነገር ግን የተለያዩ አብዛኛው ተቋማት ጊዜያቸውን ሰውተው ባለሙያዎች የሚሰሩ እንዳሉ አውቃለሁ። ከኪሳቸው ጭምር የታመመ ሰው ሲመጣ ኢመርጀንሲ ላይ ደሙን ፕሮቴክት ለማድረግ ከኪሳቸው አውጥተው የሚያክሙ ሰዎች አሉ፣ ባለሙያዎች። ይሄን አይካድም። አላጋጠማችሁ? እንደዚህ ያለው አብዛኛው ባለሙያ ማለት ነው። እስከዛ ድረስ ለተማረው ለእውቀቱ ለህዝቡ በገባው ቃል ኪዳን መሰረት የሚሰራ ባለሙያ አለ። ብዙ ዶክተሮች አሉ ሀገራችን ኢትዮጵያ ላይ የሚያገለግሉ፣ እነሱ ይመሰገናል። ነገር ግን ደግሞ አልፎ አልፎ ደግሞ ካርድ ክፍል በሉት የተለያዩ ቦታዎች የሚያምናችሁ አሉ ያላችሁት ሲሪየስሊ ክትትል እናደርጋለን። ይሄ ትክክለኛ ነገር ነው። ሙሉ በሙሉ ትክክል ነው ብሎ መውሰድ አይቻልም። እዛ አካባቢ ላይ አገልግሎት አሰጣጡ ነው የሚያበላሽ። አቀባበል ላይ የሚያስቸግር ካለ አሁን እኮ ምን እየመጣ እንዳለ ታውቃላችሁ? በቃ በካሜራ ክትትል እየተደረገ ነው አገልግሎት አሰጣጡ እየመጣ ነው ያለው። አሁን እኔ እያየሁ አንዳንድ ጤና ጣቢያዎች እኛ ጋር ተጀምረዋል። ስለዚህ ማን ምን እየሰራ ነው ይከታተላል ማለት ነው። ሪፈር ወይም ደግሞ ይሄ መድኃኒት ተብሎ ሲጻፍ ልደታ ከነማ ምን ነው መድኃኒት የለም ያበዛል ይሄንን ብታዩልን የሚለው ነው። በተረፈ እንግዲህ ጤና መድን ለኛ በተለይ ለታማሚዎች በጣም ጠቅሞናል። ይኸው አበባ መስዬ ከ92 እስካሁን ድረስ የምኖረው በሱ ሕክምናውን ከጀመርኩ ጀምሮ ሕክምናዬን እየተከታተልኩ ጤናማ ዜጋ ሆኜ እኖራለሁ። እኛ በጣም እናመሰግናለን። የጎደለውን እየጠቆምን እንሄዳለን። አመሰግናለሁ። አመሰግናለሁ። ተክላማ ነው። ሁለተኛ ደግሞ ልጆች በቤት መሄዱን አመሰግናቸዋለሁ። አሁን የታለ መድናቸው እያሉ በየቤት ለማን ነው ፀሐይ ላይ የዞሩ ጤናዎችን አመሰግናቸዋለሁ። እኔ ጨርሻለሁ። እንደተባለው ከነማም አካባቢ ችግሮች አሉ ያላችሁ ነገር አለ። ኦፍ ኮርስ እኛም እያየን ስለሆነ እሱንም ከሚመለከታቸው አካላት ጋር መድረክ ፈጥረን ፊት ለፊት እንነጋገራለን። ማስተካከል ግዴታ ነው። ስለዚህ እሱ ነው። አንዳንድ ጊዜ ደግሞ እንደ ተገልጋይ ደግሞ መስተካከል ያለበት ነገር ምንድነው? የ40 እና የ30 ሺህ መድኃኒት ይወስድና ከዛ የ20 ብር ጠፍቶ ዘራፍ የሚል ደግሞ አለ። ይሄ ማረም አይደል እንዴ? ስለዚህ ያን በሺዎች የሚቆጠር ወስዶ ከዛ ደግሞ የ20 ብር ደግሞ ጠፋ ብሎ በየሰብሲቲ በየቢሮ የሚዞሩ ደግሞ አለ። ቶለሬት ማድረግ ያስፈልጋል። ይሄን አስተሳሰብ መቀየር ጥሩ ነው አይደል? ለተቀበልነውም እያመሰገንን ላጣነውም ጥያቄ ማቅረብ ነው። ስለዚህ ይሄን ጤና መድን አገልግሎት መስጠቱ በጣም ቆንጆ ነው። በጣም ብዙ ሰዎች ይጠቀሙ ነው እንደገለጻችሁት። እንደሚባለው ግን አይደለም። አጠቃቀሙ በጣም በሚሊየንስ ነው መንግስት ኢንቨስት ያደርጋል። ለዚህ በጣም በከተማ አስተዳደሩ ድጋፍ ቀላል እንዳይመስላችሁ። ኋላ ላይ ኤጀንሲ የመጡ አሉ ራሱ ድጋፍና ፈንድ የሚያደርጉ ለዚህ ድጎማ የሚያደርጉ አካላት ናቸው። ከፌደራል የአዲስ አበባ ቅርንጫፍና የአዲስ አበባ ጤና ቢሮ። ስለዚህ በዚህ ልክ ነው 1500 ይሁን እንጂ
እንደገና ደግሞ 1500 እኮ የአዲስ አበባ ከተማ አስተዳደር በዛ ሰው ይከታል ያስገባል አካውንቱ አስቡ። እና አይበቃም ገንዘቡ። አገልግሎት አሰጣጡ ህዝቡን ፕሮቴክት ለማድረግ የዜጎችን ጤና ዋስትና ለማረጋገጥ መንግስት በጤና ቢሮ በኩል አስፈላጊውን ሁሉ እርምጃ እየወሰደ ነው። የጤና መድን እስኪሙ እንዲጎለበት፣ አገልግሎት አሰጣጡ እንዲሻሻል፣ የጤና ተቋማት እንዲሻሻል። አሁን ሰሞኑን እስቲ በየጤና ተቋማት ዞራችሁ አላነሳችሁም ግን እንዴት እንደሚያምሩ ህንጻዎቹ ሆስፒታል ነው መስዋዕት አይመስሉም እንዴ? ይሄ ምንድነው? አገልግሎት አሰጣጡን ምቹ፣ ማራኪ፣ ውብ ለማድረግ የአዲስ አበባ ከተማ አስተዳደር ሌት ተቀን እየለፋ ነው ያለው። እንደ ሰብሲቲያችን ደግሞ እዚህ ህዳሴ ፍሬ ጤና ጣቢያ እዩት፣ እንዲሁም ደግሞ በለጥሻቸውን እዩት። እዚህ ጋር ደግሞ ወረዳ 10 ልደታ ጤና ጣቢያ ሆስፒታል ነው የሚመስለው። በጣም እያዘመነ ነው ያለው መንግስት በዛ ደረጃ በቴክኖሎጂ በምን እየተደገፈ እየተሰራ ነው የሚገኘው። የእናንተ ድጋፍ ደግሞ ከምን ጊዜም በላይ ያስፈልጋል። እጅግ በጣም አመሰግናለሁ በኔ በኩል።